ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን ሊጎች ሊጀመሩ 4 ያህል ቀናቶች ይቀራሉ። የዝውውር መስኮት እንኳን ወደ 2 ሳምንት ይቀረዋል ሊዘጋ። ምን እየተካሄደ ነው እናነሳለን። ባርሴሎና ቤት አዲሱም ተጫዋች ነባሩን ይለብሳል። የባርሴሎና ዝውውር ትንሽ ለየት ያለ ነው። ጥቂት እናስቃኛችኋለን። በሪያል ማድሪድ በኩል የጆዜ ሞሪኖ ፍላጎት ቀጣይ በተቃራኒው የሚፈለሙ 2 ሰዎችን እናነሳለን። ከውጪ ማድሪድ ቤት ለየት ያለ መረጃ ይዘናል። በአውሮፓ ዙሪያ የተጠናቀቁ በርከት ያሉ ዝውውሮች ስፖርት ዩቲዩብ ቻናል ሽፋን ያገኛሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከስምነት የተደረሰበት አንድ በጣም አስገራሚ ዝውውር አለ፣ እናነሳዋለን። ወቅታዊ አነጋጋሪ ጉዳዮች ያሉት በማንቸስተር ሲቲ ቤት ነው። ሲቲ ያለ ሮድሪ ብቻ አይደለም። ሲቲ ያለ ጋርዲዮላ፣ ሲቲ ያለ ጆን ስቶንስ፣ ሲቲ ያለ ቤርናንዶ ሲልቫ ነው። ከዚህ በኋላ ስለ ተተኪዎች ጥቂት ነገር እንላችኋለን። በቀጣይ ወደ ቡድኑ እንዲመጡ የሚፈለጉ ተጫዋቾች አማካይ ብቻ አይደሉም፣ ተከላካይም እንዳለበት አረጋግጠናል። መረጃ እናካፍላችኋለን። ቼልሲ ተጫዋቼ ከ100 ሚሊዮን ፓውንድ በላይ ማውጣት ይችላል እያለ ነው። ይፋ ጥያቄ እንደቀረበ አረጋግጠናል። ሰበር መረጃ ለቼልሲያን እናካፍላችኋለን። ቼልሲ ቤት ከአዲስ ዝውውር ጋርም በተያዘና ከክለቡ የሚወጡ ተጫዋቾች ጋር በተያዘ እንዲሁ መረጃ እናካፍላችኋለን። የሊቨርፑል ተጫዋች በመጀመሪያ ጨዋታው በጣም ጥሩ ነበረ። በቀጣይ ፕሪሚየር ሊግ ጨዋታ ይጠበቃል። አምበሉና አጣማሪው የሚለን ነገር አለ። ስለ ኢሻክ፣ ስለ ጆንስ፣ ስለ ሊቨርፑል አማካይ ሴቦዝ ላይ ግብ ጠባቂውን ጨምሮ በርካታ መረጃ በሊቨርፑል በኩል ተይዟል። ዩናይትድ ከፈርጊ በኋላ ለመጡ ለውጦች እጅ ያልሰጠ ወይም ለመጡት ለውጦች አብሮ ያልተራመደ በሚል ከፍተኛ የሆነ ትችት እየደረሰበት ይገኛል። ሩድ ጉሌት ዛሬ ስለ ማንቸስተር ዩናይትድ የጻፈው ነገር ትንሽ ለየት ያለ ነው። እናስቃኛቸዋለን። ካራገርም የሚለው ነገር አለ። ቲኤንቲ ስፖርት ደግሞ ለሁለቱ ሰዎች ያለን ነገር አለ። የአትሌቲክን እናነሳለን። ማንቸስተር ዩናይትድ ለብሩኖ ዝውውር ምን ተጠየቀ? ምን ቀረበለት? ዩናይትድ ምን እያካሄደ ነው የሚለው እንነግራችኋለን። በዩናይትድ ከግብ ጠባቂው እስከ አጥቂው መረጃ ይዘናል። በአርሰናል የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። ከአርሰናል ከሚወጡ ተጫዋቾች ጋር በተያያዘ ትልልቅ ስሞችንም እየሰማን ነው። ከዛ ውጭ አርሰናል በውሰት ዝውውር ላይ መግዛት ግዴታ እንዲካተተበት በሚፈልገው አንድ ዝውውር ጉዳይ እንነግራችኋለን። ራይስ፣ ሳሊባን፣ ማጋሌሽን፣ ካላፊዮሪን የያዘው አርሰናል ግብ ጠባቂው ዳቪድ ሪያ ነው። አምበሎ ኦዴጋርድ ነው። ልዩ መረጃ እናካፍላችኋለን። ዛሬ አርሰናል ቤት አንድ ለየት ያለም ጥንቅር ወደኋላ መለስ ብለን ልናነሳ ወደናል። ላይክ ካረጋችሁ ለኛ በቂ ነው። በብዙም ያስፈልገናል። ላይክ አድርጉን፣ ሐሳብ አስተያየታችሁን አጋሩን። በድጋሚ መልካም ቆይታ ተመኘን። ተወዳጁ የእንግሊዝ ፕሪሚየር ሊግ ጨምሮ ትልልቅ ሊጎች ሊመለሱ ከ4 ቀን ያነሰ እድሜ ቀርቷቸዋል። ወደ ቤተሰቦቻችን እየተዘጋጃችሁ ነው ወይ? ጻፉልን በሀሳብ መስጫ ሳጥናችን ላይ። ከትልቅ ሊጎች አንዱ ተጠባቂ ስፔን ላ ሊጋ ጅማሮን እንዳደረገ ይታወቃል። በዚህ ሊግ ግን ጨዋታ ካላደረጉ ክለቦች አንዱ ባርሴሎና ነው። በሊጉ የመጀመሪያውን ጨዋታ ረፍት ምክንያት ባርሴሎና ቤት ትልቁ ዜና የሮድሪ ፊርማን ሂደት በተመለከተ ነው። ሮድሪ በነገራችን ላይ 16 ቁጥር መለያን እንደሚረከብ ተረጋግጧል። በፌርሚንና በሮድሪ መካከልም እንግዲህ ያለው ቀረቤታ ቁጥሩን እንዲለቅለት አድርጓል ነው የተባለው። የቀድሞ ማንቸስተር ሲቲ ፐርፎርማንስ ተንታኝ ቻርልስ ፓልቻርት የሮድሪ ዝውውር ለባርሴሎና ደጋፊዎች በጣም አስደሳች ብሎታል። የባርሴሎና ደጋፊዎች ዝውውሩ መደሰት አለባቸው ያለው ቻርልስ የክለቡ ኃላፊዎች ትልቅ ስራን ሰርተዋል ብሏል። አክሎም ሮድሪን በነጭ መለያ መመልከት አልፈለኩም ነበር ብሏል ወደ ማድሪድ እንዳይሄድ። በእርግጥ የፔፕ ጋርዲዮላ ጫና እንዳለበት ሳይነገር አይቀርም። ለማንኛውም የዓለም ሻምፒዮኑ ሮድሪ በሁለት የሕክምና ምርመራውን ያከናውናል። ሌላ ባርሴሎና የዦዋ ካንሴሎም ዝውውር ትንሽ ለየት ያለ ነው። 2023-24 ከሲቲ ወደ ባርሴሎና በውሰት፣ 2024-25 ከአልሂላል ወደ ባርሴሎና በውሰት። ዘንድሮ ግን በውሰት አይደለም፣ በነፃ ነው በቋሚ ዝውውር የተቀላቀለው። ምንም አይነት ክፍያ ባርሴሎና አይከፍልም። የባርሴሎና የመደራደር አቅም ግን ምን ያህል ጠንካራ እንደሆነና ዦዋ ካንሴሎ ለባርሴሎና ሲል የከፈለውን መስዋዕትነት የሚያሳይ ዝውውር ይመስላል። ዦዋ ካንሴሎ በመጨረሻ መሆን የምፈልግበት ቦታ ላይ ነኝ ብሏል። በባርሴሎናም ሲገኝ የፖርቱጋል የመስመር ተከላካይ ዦዋ ካንሴሎ ወደ ባርሴሎና በመቀላቀሉ ያለውን ደስታ ገልጿል። ካንሴሎ በሰጠው አስተያየት በዚህ ውድድር ዘመን ምርጥ ቡድን አለን፣ በመጨረሻ መሆን በምፈልግበት ቦታ መገኛለሁ ብሏል። አክሎም ለባርሴሎና የመጀመሪያ ጨዋታው ለማድረግ ሙሉ ዝግጅቱ መጨረሱን ገልጾ ለባርሳ ሁሌም ዝግጁ ነኝ ብሏል። አንድ ሳምንት ያህል ጠንካራ ልምምድ ስሰራ ማሳለፍ ያለው በግሌ ሲል ተደምጧል።
በዛው ባርሴሎና ቤት የቀድሞ የባርሴሎና ታሪካዊ ተጫዋች ሰርጂዮ ቡስኬት ወደ ቀድሞ ክለቡ በአዲስ ኃላፊነት ተመልሷል። ሰርጂዮ ቡስኬት አሁን ላይ የባርሴሎና ሁለተኛ ቡድን ረዳት አሰልጣኝ በመሆን በኃላፊነት ተመልሷል። ቡስኬት በአሰልጣኝነት የመጀመሪያ ኃላፊነትም የሚቀበል ይሆናል ማለት ነው። እንደዚህ አይነት ሂደት ውስጥ የቀድሞ የቡድን አጋሮቹ በአሰልጣኝ ሚና ላይ እንዳሉ ይታወቃል። በተለይም ዣቪ ሄርናንዴስ አሁን የኔዘርላንድ ብሔራዊ ቡድንን የማሰልጠን ቦታ ላይ እንደደረሰ ይታወቃል። እና የቀድሞ የባርሴሎና ተጫዋቾች ወደ አሰልጣኝነት እየመጡ ነው። የባርሴሎና ተጫዋቾች ያለፉበት መንገድ የሚዘነጋ አይደለም። በተለይም በክለብ ደረጃ የነበራቸው ጥራት በአሰልጣኝነት የሚለው ነገር በጣም ትልቁ የሚጠበቀው ነገር ሆኗል። ተከታታይ መረጃም በባርሴሎና ቤት ስናደርሳችሁ አዳዲስ ጉዳዮችን በዛው እናጋራችኋለን። በአሰልጣኙን ጉዳይ ጆዜ ሞሪኒሆ ዋና እቅዳቸው ቤርናንዶ ሲልቫና ፌድ ቫልቬርዴን ከመጀመሪያ ላሊጋ ጨዋታ ጨምሮ ማጣመር ነው። የሁለቱን ጥምረት በብዙ ይፈልጉታል። በነገራችን ላይ ቤርናንዶ ሲልቫና ኬሊያን እምባፔ ከዛሬ 10 ዓመት በፊት በሞናኮ ይተዋወቃሉ፣ አብረው ተጫውተዋል። ከዛ በኋላ ቤርናንዶ ሲልቫ ወደ ሲቲ፣ ኬሊያን እምባፔ ደግሞ ወደ ፓሪስ ሰን ዠርሜን አቀኑ። በኋላም ላይ ቤርናንዶ ሲልቫ ሲቲን ሳይለቅ ኬሊያን እምባፔ በፓሪስ ሰን ዠርሜን የነበረውን ቆይታ አጠናቆ ማድሪድ ደረሰ። አሁን ግን ዳግም ተገናኝተዋል። ሌላ የሚጠበቀው ጥምረት ነው። የቤርናንዶ ሲልቫ ምርጥ ፓሶች እንግዲህ የኬሊያን ምባፔን የጎል መጠን ሊጨምር ይችላል ተብሏል። በተቃራኒው ደግሞ እንደ ሮድሪ ያለው ምርጡ አማካኝ በሲቲ ቤት ከሌላኛው አጣማሪው ከቤርናንዶ ሲልቫ ጋር በኤል ክላሲኮ በተቃራኒው ነው የሚፋለሙት ከዚህ በኋላና የሁለቱ የቀድሞ ሲቲያን ኮከቦች አሁን በማድሪድና በባርሴሎና ተገኝተዋል። አንዱ በነጻ ፈርሞ አንዱ ከ76.5 ሚሊዮን ዩሮ በላይ ወጥቶበት ሪያል ማድሪድ የአካዳሚ ተጫዋች ጃኮብ ኦርቴጋን ለስትራስቡርግ በ10 ሚሊዮን ዩሮ በዛሬው ዕለት ሸጧል። ተጫዋቹ በሪያል ማድሪድ ዋና ቡድን ሳይጫወት በከፍተኛ ዋጋ የተሸጠ የአካዳሚ ተጫዋች መሆን ችሏል። በዚህ ዓመት በእርግጥ አስቀድሞ የለቀቀው ተጫዋች ኒኮ ፓዝ እንዳለ ይታወቃል። ሎስ ብላንኮች ከተጫዋቹ ወደፊት ሽያጭ 30% ድርሻ አላቸው። የዓመቱ አጥቂ ጃኮብ ኦርቴጋ በስትራስቡርግ እስከ 31 ኮንትራት ፈርመዋል። ሪያል ማድሪድ በዚህ ክረምት ከአካዳሚ ተጫዋች ሽያጭ ብቻ ወደ 200 ሚሊዮን ዩሮ አግኝቷል። እንዳልኳችሁ ኒኮፓስ አስቀድሞ ክለቡን የለቀቀ ነው። በዚህ ክረምት ከለቀቁት ግን በዝውውር መስኮቱ ላይ ከ10 ሚሊዮን ዩሮ በላይ ወጥቶበታል። ትልቁ ዝውውር ነው። ሪያል ማድሪድ በጣም ባስደናቂ ሁኔታ አቅሙን እያደራጀ ይገኛል። በነገራችን ላይ ይህንን የሪያል ማድሪድን የዝውውር ፖሊሲ በተመለከተ ባርሴሎናም ከሰሞኑ ለመተግበር እንዳቀዱ ይፋ አድርገዋል። ምክንያቱ ደግሞ የሚገኘው ገንዘብ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ባርሴሎናም የአካዳሚ ተጫዋቾችን መልሶም የመግዛት አንቀጽ ባካተተ ውል ለመሸጥ ፍላጎት እንዳላቸውና ይህን አሰራርም እንደሚተገብሩ ይፋ አድርገው ነበርም። ኤስ ሚላን ደረሰው። ውድ ቤተሰቦቻችን በጣሊያን ሴሪ ኤ ኤስ ሚላን በጣም ደካማ የውድድር ዓመታትን በተከታታይ ካሳለፈ በኋላ አሰልጣኝ ሩበን አሞሪም ሾሟል። በተከታታይ ጨዋታ እሳቸውን በአቋም መፍተሻ ጨዋታ ከተሸነፉ በኋላ የቀድሞ ክለባቸውን ዩናይትድን 4-2 ተረተው በዚህ ሳምንት ትልቅ ሙገሳ እንዳገኙ ይታወቃል ከሚዲያው ዘንድ። አሁን ደግሞ እዚህ ቡድናቸው ላይ አንድ ተጫዋች ጨምረዋል። ኤስ ሚላን ዲያጎ ሞሬራን ከስትራስቡርግ ለመስፈረም ከስምነት ደርሷል። 50 ሚሊዮን ዩሮ እና እየታየ የሚጨመር ገንዘብ ያካትታል። ተጫዋቹ ኤሲ ሚላን ብቻ መፈለጉን ተከትሎ ነው እንግዲህ ከሌሎች ክለቦች የቀረበለትን ጥያቄ ውድቅ ያደረገው። ጆርግ ሜንዴስ ይህን ዝውውር በበላይነት መርቶታል ነው የተባለው። ተጫዋቹ ሁሉንም ነገር አስቀድሞ ተስማምቷል። በግል ጉዳይ የሕክምና ምርመራውንም ለማድረግ በሚቀጥሉት 24 ሰዓታት ውስጥ በኤሲ ሚላን እንደሚገኝም እንዲሁ ተረጋግጧል። ሉዊስ ኤንሪኬ በዚህ ሳምንት ዋንጫ አጡ። እሳቸው በፓሪስ ሰን ዠርሜን አሰልጣኝነት ታሪካቸው 2 ፍጻሜን የተሸነፉት በቼልሲና እንደዚሁም ደግሞ በሊል ማለት ነው። ሉዊስ ኤንሪኬ ተጫዋቾቼ ጥሩ ጨዋታን አድርገዋል። በተጫዋቾቼ ባየሁት ነገር በጣም ደስተኛ ነኝ፣ በተለይም በሁለተኛ አጋማሽ። ነገር ግን ለተቃራኒ ቡድንም አክብሮት መስጠት አለብን። ለአገኙትም ድል እንኳን ደስ ያላችሁ ማለት ፈልጋለሁ። ደስተኛ በሆነም በተጫዋቾቼ እንቅስቃሴ ደስተኛ በሆነም በተመዘገበ ውጤት ግን ደስተኛ አይደለውም ብለዋል። በፓሪስ ሰን ዠርሜን ቤት ፌራን ቶሬስ እንደዚሁ ደግሞ የአማካኝ ስፍራውን የማጠናከር ሂደቱን በተመለከተ ቡድኑ ተጨማሪ ዝውውሮች እንደሚያደርግ ታውቋል። በቡድኑ ደግሞ እንደ ብራድላይ ባርኮላና መባ ያሉ ተጫዋቾች መውጫው በር ላይ ቆሙ ናቸው። ይህ ሳምንት በፓሪስ ሰን ዠርሜን ቤት በተቀሩት ቀናት ውስጥ ትልልቅ ስንብቶችን ደግሞ በተቃራኒው የምንሰማበት ሳምንት ይሆናል ተብሎ እንደዚሁ እየተጠበቀም ይገኛል።
ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር። በፕሪሚየር ሊግ መረጃችን አብራችሁን ስትሆኑ ግን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ዛሬ በጣም ያልተጠበቀው ዝውውር ከአስቶን ቪላ ኤሜሊያኖ ማርቲኔዝን ዝውውር ያቋረጠው ዩቬንቱስ በፍጥነት ሌላ ተጫዋች ለማስፈረም ተስማምቷል። በጣም ያልተጠበቀ ነው። ዩቬንቱስ የተስማማው ጉሌልሞ ቪካዮሪን ከስፐርስ ለማስፈረም ነው። የውሰት ውል ነው በነገራችን ላይ የመግዛት አማራጭ ያካቷል፣ ግን ግዴታ አይደለም። ዩቬንቱስ በተጫዋቹ በኩል ሙሉ ደሞዙን ይከፍላል እስከ 27 ጁን ድረስ። ቪካዮሪ የዩቬንቱስን ጥያቄ እና የውሰት ጥያቄ ተቀብሏል። በዝውውር መስኮቱ ላይ በጣም ያልተጠበቀም ነበረ። በነገራችን ላይ ጉሌልሞ ቪካዮሪ ገና 29 ዓመቱ ነው። ለግብ ጠባቂ ብዙ የከፋ የሚባል እድሜ አይደለም። የ10 ሚሊዮን ዩሮ የመግዛት አማራጮች ተካቷል። ዲማርጆ አረጋግጦታል። ዛሬ በጣም ትልቁና አነጋጋሪው ጉዳይ ነው የኤሜሊያኖ ማርቲኔዝ ዝውውር ነበር። በዚህን ያክል ደረጃ ሲጠበቅ የነበረው ማንቸስተር ሲቲ ፔፕ ጋርዲዮላን አጥቷል። ትልቁን ሰው አጥቷል። ሮድሪን አጥቷል። በርናንዶ ሲልቫን አጥቷል። ጆን ስቶንስን አጥቷል። ቡድን ውስጥ በጣም ትልልቅ የሚባሉ ግዙፍ ስሞች አሁን ሲቲ ቤት የሉም። በነገራችን ላይ አሁን አንድ መረጃ እያየው ነበረ። በሲቲ በኩል ባየር ሙኒክ ኤርሊንግ ብሮት ሃላንድን የሃሪኬን ተተኪም አድርጎ የማስፈረም እቅድ አለው። የኖርዌይ አጥቂ አስደናቂ ብቃት ይታወቃል። ከሰሞኑ ግን ኤንዞ ማሬስካ እሱን የተጠቀሙበት መንገድ እና ስለሱ ያላቸው ነገር ምናልባት ገና በአንድ ጨዋታ ለመገምገም መቸኮል ቢሆንም ጥቂት ነገር ግን አይተነበታል። በሲቲ ጨዋታ ቀይረው ሲያስወጡ በርካቶች ደንግጧል። ሲቲ በቶታል ዶሚኔሽን አይደለም የተወሰደበት፣ በአርሰናል በጣም ቁልፍ በሚባሉ ነገሮች ነው ብልጫ የተወሰደበት። በእርግጥ አርሰናል በጣም የተደራጀ ቡድን ነው። ሚኬል አርቴታ እዚህ ቡድን ውስጥ ረጅም ጊዜ ቆይተዋል። የአርሰናል ጥንካሬ የሚካድ አይደለም። ግን ሲቲ በዛን ያክል ደረጃ ወጣ ያለና ደካማ ቡድን የሚመስል ነገር አልታየነበትም። ግን ሃላንድን ቀይረው ሲያስወጡ በርካቶች ጥርጣሬ እንዲገባቸው አደረጉ። የመሃል ሜዳው መሳሳትም እንደነበረ ነው። ለማንኛውም ምናልባት ከግዙፎቹ ስም ጋርዲዮላ፣ ሮድሪ፣ ስቶንስ፣ በርናንዶ ሲልቫ ቀጥሎ ምናልባት በዚህ ክረምትም ባይሆን ቀጣይ ግን የሃላንድም ነገር ሲቲ ቤት ያሰጋል። በማንቸስተር ሲቲ በኩል ያው በዚህ ሳምንት ይፈጽሙታል ተብሎ የሚጠበቀው የአዮብ ቧዲ ዝውውር ስለሆነ ጥቂት ነገር እንበላችሁ። ስለዚህ አማካኝ በነገራችን ላይ ምናልባት የሮድሪ ተተኪ ብሎ መግለጽ አዮብ ቧዲ ወደ ሲቲ ሲመጣ ጫና መፍጠር ነው የሚሆነው። ፈጽሞ የሚገናኙ ተጫዋቾች አይደሉም። በእድሜም በእግር ኳስ ሕይወት ታሪካቸውም በጥራትም ደረጃ ለንጽጽር የሚቀርቡ አይደሉም። ምናልባት አንድ በጣም አስገራሚ ንጻሬ እንንገራችሁ። ቧዲ ስኬታማ ኳስ የማቀበል ንጻሬው በ90 ደቂቃ 34 በመቶ ነው። የሮድሪ 86 በመቶ በላይ ነው እና ፈጽሞ ለንጽጽር የሚቀርቡ አይደሉም። ኳስን በማቋረጥና በድሪብል ስኬት ብቻ አዮብ ቧዲ በጣም የተሻለ ነው። ግን በዛ ሳይሆን በአጠቃላይ ቁጥራዊ ግምገማዎች ብናደርግበት በጣም የተሻለው ተጫዋች ሮድሪ ነው እና ለንጽጽር የሚቀርብ አይደለም። ምናልባት ሮድሪን መተካት በሲቲ ቤት በጣም ከባድ የሚያደርገውም አንዱ ይሄ ነው። ከሮድሪ ጋር በተያያዘ ማን ይተካዋል በሚለው አሁንም የኤንዞ ፈርናንዴዝ ነገር ይጠበቃል። በእርግጥ ኤንዞ ፈርናንዴዝን ጉዳይ በተመለከተ ቼልሲ ነው የሚወስነው። ከዚህ በኋላ ቼልሲ አልለቅም ካለ ምንም አይነት ገንዘብ ይቀርብልኝ እስከ 40-11 ስላላቀረባችሁልኝ አልቀበልም ማለቱ ይታወቃል። አስቀድሞ ምናልባት ጊዜ ወስኗል። በነገራችን ላይ ከዚህ ጋር በተያያዘ ኤንዞ ፈርናንዴዝን በማቆየት ሂደት አሎንሶን ፍላጎት አለው። ከቼልሲ ጋር በተያያዘ የጠረጴዛው ላይ አንስተናል ቢሉ አሎንሶን ፍላጎት አለው። አንዱ የሚጠበቀው ነው። ሌላ ወደ ሲቲ እንዲያቀና ወይም በሲቲ ሲፈለግ ያለው የቼልሲ ተጫዋች ደግሞ ማሎ ጉስቶ ነው። ይሄ ተጫዋች በድጋሜ በሲቲ ዝርዝር ውስጥ እንዳለ አረጋግጠናል። ነገር ግን ይህን ፈረንሳይ ተጫዋች ሲቲዝኖች ለማስፈረም ከቼልሲ የተለጠፈበትን ዋጋ ቅናሽ አሁንም እየተጠባበቁ ይገኛሉ። ቼልሲ ቤት ዛሬ ትልቁ መረጃ ለዦዋ ፔድሮ ከ100 ሚሊዮን ፓውንድ በላይ ይገባዋል የሚል ነው። የቼልሲ ቦርድ አሁን ባለው የተጫዋቾች የዝውውር ገበያ ወቅታዊ ሁኔታ ዦዋ ፔድሮ ከ100 ሚሊዮን ፓውንድ በላይ ወጪ የሚያስወጣ ተጫዋች ነው የሚል እምነት እንዳላቸው ተረጋግጧል። ከዚህ ጋር በተያያዘ ለቼልሲ ደጋፊዎች አንድ ሰበር መረጃ እንንገራችሁ። በዦዋ ፔድሮ ጉዳይ ላይ አልሂላሎች ከቼልሲ ጋር በቀጥታ ድርድር ለማድረግ ቀጠሮ ይዘዋል። የተረጋገጠ ነው። በዚህ ሳምንት እንደሆነ አረጋግጠናል። ነገር ግን ሰበሩ ዜና ለፔድሮ ኔቶ ሳምንታዊ ደሞዙን፣ ጥቅማ ጥቅሙን፣ ኮንትራቱን ሙሉ ለወኪሉ አቀርበውለታል። ስለዚህ ለተጫዋቹ በጣም ጠቀም ያለና ሊያስማማው የሚችል ትልቅ ፕሮጀክት በአልሂላል በኩል ቀርቧል።
ተጫዋቹ ምላሹን እንነግራችኋለን አጣርተን። ከቼልሲ ጋር በዚህ ሳምንት ድርድር የሚደረገው የተጫዋቹ ፍላጎት ከታየ ነው። በጣም ትልቅ ገንዘብ እንደሚሆን እየተጠበቀ ነው። ለሚዲያ ግን ይፋ አላደረጉትም አልሂላሎች ምን ያህል ለተጫዋቹ እንዳቀረቡ። ቼልሲ በዝውውር መስኮቱ ላይ ሊያመጣቸው የሚችላቸው ተጫዋቾች ደግሞ በዛው ልክ ይጠበቃሉ። የሞርጋን ጊብስ ዋይት ጉዳይ ይጠበቃል። በነገራችን ላይ ኤንዞ ፈርናንዴስ ክለቡን የሚለቅ ከሆነ ሞርጋን ጊብስ ዋይት በትልቁ የሚጠበቀው ተጫዋች ነው። ኖቲንግሃም ፎረስቶች በዚህ ክረምት የመሸጥ ምንም አይነት ፍላጎት እንደሌላቸው አረጋግጠዋል። ግን ቼልሲዎች ሙከራ ያደርጋሉ ተብሏል ኤንዞ ፈርናንዴዝን ካጡ። ሌላው የአሌክስ ስኮትም ጉዳይ ይጠበቃል። ስለዚህ ቼልሲ ቤት ትልልቅ ስሞችን ልንሰማ እንችላለን። በእርግጥ አስቀድሞ እንደ ሞርጋን ሮጀርስ ያለ ትልቅ ተጫዋች ወደ ቡድኑ እንደመጣ እናስታውሳለን። ሌሎችም ግን ይጠበቃሉ። ሞርጋን ሮጀርስ ቼልሲ ሻምፒዮንስ ሊግ ዋንጫን ሲያሸንፍ እያየው ነው ያደግኩት። እዚህ ታላቅ ክለብ ውስጥ በመሆኔም ደስተኛ ነኝ። ቼልሲ ዋንጫዎችን በድጋሚ ለማሸነፍ መፎካከር የሚችል ክለብም ነው፣ አቅምም አለው እያለ ነው። ምናልባት ለስፖርት ዩቲዩብ ቻናል ለቼልሲ ቤተሰቦቻችን የኤንዞ ፈርናንዴዝ መልቀቅ የቀጣይ ዓመት እቅዳችሁ ላይ ትልቅ ለውጥ የሚያመጣ ነው ብላችሁ ታስባላችሁ ወይ? ምልከታችሁን አጋሩን። ሞርጋን ሮጀርስ በጣም ጥሩ ቡድን አለን ጠብቁን እያለ ይገኛል። የሊያም ዴላፕና የኒኮላስ ጃክሰንን ሽያጭ በተመለከተም ቼልሲዎች አጥቂዎቹን ሁለቱንም ለመሸጥ ክፍት እንደሆኑ ይታወቃል። ሁለቱም አጥቂዎች ቼልሲ ከሪያል ሶሲዳድ ጋር ባደረገው የቅድመ ውድድር ዘመን ጨዋታ ስብስብ ውስጥ ጭምር እንዳልተካተቱ ይታወቃል። ለሁለቱም ተጫዋቾች ከእንግሊዝ ፕሪሚየር ሊግ እና ከሌሎች የአውሮፓ ክለቦች ከፍተኛ ፍላጎት እንዳለ ቢታወቅም ቼልሲ ግን አሁንም ተስማሚ ጥያቄ ሊቀርብለት አልቻለም። አብዛኛው ሰጥ ጥያቄና ቋሚ ዝውውሩ ላይ በጣም ትንሽ የተባለ ገንዘብ ነው እየቀረበ ያለው። በዚህ ምክንያት ነው ቼልሲ ጥያቄዎቹን እስካሁን ያልተቀበለው፣ ግን እስከ መጨረሻዎቹ ቀን ይጠብቃል። ምናልባት ግን የስፖርት ዩቲዩብ ቻናል መልከታ ቼልሲዎች ለሁለቱ ተጫዋቾች ያቀረበውን ሂሳብ ቅናሽ ካላረገ በስተመጨረሻም ከቡድን ስብስቡ ብቻ እንዲለቁለት ባለቀ ሰዓት በውሰት ለመልቀቅ ሊገደድ ይችላል። ሌላው ወደ ቼልሲ ሊመጣ ይችላል ተብሎ ሲጠበቅ የነበረውና አምና በእህት ክለብ ስትራስቡርግ እንዲጫወት የተደረገው ተጫዋች ጁሊያን ኤንሴሶ ኤፕሲሽ ታውንን ተቀላቅሏል። ቦነስን ጨምሮ 30.5 ሚሊዮን ዩሮ የቼልሲ እህት ክለብ ማግኘቱን አረጋግጠናል። የ5 ዓመት ኮንትራት ፈርሟል በኤፕሲች። ወደ ቼልሲ ይመጣል ተብሎ ሲጠበቅ ነበር፣ ግን ቼልሲ ተጫዋቹ እንዲሸጥ በእጅ አዙር አድርጓል። የ1 ዓመቱ ጀርሜ ጃኬቴ ግብ እንዳስቆጠረ ይታወቃል። በዚህ ሳምንት በአቋም መፈተሻ ጨዋታ ከኮሞ ጋር በነበረው ጨዋታ ላይ 5 ታክሎችን ፈጽሟል። ከ10 የአንድ ለአንድ ፍልሚዎች 7ቱን ረቷል። 93% ኳስ የማቀበል ስኬት ነበረው በሊቨርፑል የመጀመሪያ ጨዋታው ላይ እና ምርጡ ተከላካይ እንደሚሆን ምንም ጥርጥር የለውም። ቀጣይ ዓመት ቫን ዳይክ ከጀርሜ ጃኩዌቴ እና እንደዚሁም ከሮናልድ አራሆ ከአንዳቸው ጋር እየተጣመረ ዓመቱን ይጨርሳል ተብሎ ይታሰባል። ጀርሜ ልክ እንዳራሆ ጥሩ ተጫዋች ነው ብዬ አስባለሁ። ገና ጅማሬ ነው፣ ጥሩ አጀማመረው ነው። ስለዚህ በዚህ ጥሩ አቋሙ እንደሚቀጥል ተስፋ አደርጋለሁ ብሏል ቨርጅል ቫን ዳይክ። ጃኬ ጥሩ ነበረም፣ በተለይም በዚህ ጨዋታ ላይ ያሳየው ፐርፎርማንስ ድንቅ ነው ብሏል። አሁን ተጫዋቹ የማገገም ሂደቱን አጠናክሮ ቀጥሎ በሙሉ አቁሙ ላይ ሲገኝ ለእኛ በጣም ጠቃሚ ተጫዋችም ይሆናል ሲል ሮናልድ አራሆን በተመሳይ ያለው ልምድ እኛን በብዙ ያግዘናል ብሏል ቨርጅል ቫን ዳይክ። ሜዳ ወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።